ሰላም ለእናንተ ይሁን። እህታችሁ ፌቨን ነኝ ከሮቦት አርት ሚኒስትሪ። ሮቦት አርት ሚኒስትሪ የመለከት ድምጽ የተሰኘ ስለመጨረሻው ዘመን ትውልድን የሚያነቃ ኢየሱስ ክርስቶስንም ተዘጋጅቶ እንዲጠብቅ የሚያሳስብ ልዩ ተከታታይ መንፈሳዊ ድራማ ማዘጋጀት ጀምሯል። አብራችሁን ተከታተሉ። ከዚህ ቀደም ደግሞ በቡዜ ጎስፔል ሚኒስትሪ ዩቲዩብ ቻናል የገነት በርና የሲኦል ነበልባል የተሰኘ በአማርኛና በኦሮምኛ ተዘጋጅቶ የቀረበ ድራማ እንዳለን ይታወቃል። እሱንም ገብታችሁ ያያችሁ በተለይም ደግሞ ጌታ ኢየሱስ ክርስቶስን እንደግል አዳኛቸው አድርገው ላልተቀበሉ ወዳጅ ጓደኛ ዘመዶቻችሁ ሼር በማድረግ የኢየሱስ ክርስቶስን ወንጌል ከኛ ጋር አብራን እንስራ። ጌታ ይባርካችሁ። ባካሄድናቸው የፖለቲካ ትግሎች አመርቂ ውጤት አግኝተናል። ይህ ተሞክሮ ከሰሃራ በታች ካሉ ሀገሮች ቀዳሚ ያደርገናል። የማንም የምዕራባውያን ዶሴ አገላብጠን ኮፒ አላደረግንም። ይሄ ከህዝባችን ብቻ ጋር ያመጣነው ምርታ ነው። አሁን ለምሳሌ ናሚቢያ ከኛ ልምድ እየቀሰሙ ነው። ሰላም እህቴ። ሃይ ፒስ ነው። እንዴት ዋልሽ? አላን በነገራችን ላይ ግሩምና ድንቅ ተደርገሽ እንደተፈጠርሽ ታስተውይው ይሆን? ኤክስኪዩዝ ሚ ይሄን አንቺ ነሽ የምትነግሪ? ኖ ታውቂዋለሽ፣ ግን ላስታውስሽ ብዬ ነው። አየሽ፣ ሰዎች እግዚአብሔር የሰጣቸውን መልክ፣ እግዚአብሔር የሰጣቸውን ጥበብ፣ እግዚአብሔር የሰጣቸውን ነገር ሁሉ ቴንኪው ብለው ወደሱ ክብሩን መመለስ አለባቸው። ይህንን ደግሞ ሰዎችን ማስታወስ ደስ ይለኛል። እሱ ብቻ አይደለም፣ በዚህ ምድር ላይ አጭር ጊዜ ነው የምንኖረው። ቆንጆም ሆንን ሰው እንደሚለው ፉንጋም ሆንን ምንም ይጉደለን አንድ ቀን ወደ አፈር መግባታችን አይቀርም። ኢየሱስ ግን ሰውን ሁሉ በእኩል ወዶ ደግሞ መስቀል ላይ ስላንቺ እንደተንጠለጠለ ሊያድንሽ እንደሚፈልግ አባት ሊሆንሽ እንደሚፈልግ በልዩ ፍቅር እንደወደደሽ የእርሱ እንድትሆኚ እንደሚፈልግስ ምክንያቱም አንቺ ከእናት ከአባትሽ ተወልደሻል። ነገር ግን ኢየሱስ ክርስቶስ ስለኔ ሞቷል ብሎ በማመን ደግሞ ዳግም መወለድ እንዳለስ ታስቢያለሽ? ይሄንንስ ታውቂያለሽ ውዴ? እውነትሽን ነው የምትይው? ይሄን አንቺ ነሽ የምትነግሪ? ወሬ ያለብሽ አብሮ ይስጥልኝ። ማነሽ? ምንድነሽ? ምን ታረጊ መጣሽ? የወንጌል አገልጋይ ነኝ እመቤት። ኧረ እባክሽ የሰው ፕራይቬሲ አይገባሽ። ዘለሽ እዚህ ድረስ ትመጫለሽ? ትላለች እዚህ። እኛ የቆምነው የህዝብ ድምጽ ለመስማት ስለሆነ የመናገር መብት ስላላት ታያት ትናገር። ግን ትንሽ ወደ ውስጥ ገብተን እናውራ። መንገድ ላይ ስለሆነ እንግባ። ነይ እንሂድ። በቃ እዚህ ቆማ ትንገረን። ሩም ድረስ ልገባ ነው እንዴ? እኔ እዛ ውጪ ሰው ፊት አልናገርሽም ብዬ ነው። እኛ ቀጠሮ አለብን። አግባብ ባይሆንም ከሁሉ በላይ ባለስልጣን የሆነ ክርስቶስ የላከኝ የሰማይ መልእክት ይዤ ስለመጣው ጥቂት ደቂቃ ስጡኝና አዳምጡኝ። ፖሊስ ልጠራ እችል ነበር። ይኸው ጠፍንጎ ነበር እያጠናገረ የሚያስወጣሽ። እንዳወራ ስለተሰጠኝ እድል ሳላመሰግን ማለፍ አልፈልግም። አንተም አገራችን ውስጥ ካሉ ብዙ ባለስልጣኖች እንደ አንድ በተሩት ሆነ ስታወራ በጣም ደስ ይለኛል። ሰውን የማሳመን አቅምህን አደንቃለሁ። እግዚአብሔር ጸጋውን ሰጥቶ ብዙ በየሚዲያዎች የሚተላለፉ መልእክትን እያስተላለፍክ ነው። ይህንንም ሳላወራ ማለፍ አልፈልግም። አመሰግናለሁ። እና
እናመሰግናለን በባሌ ስለተደነቅሽ። እሺ እባክሽ ቀጥሉስ። ስሜ ናፍቆት እባላለሁ። ስራዬም ወንጌልን ለሰዎች መናገር ነው። ወገኖቼ በየትኛውም የኑሮ እርከን ላይ ብትሆኑም እግዚአብሔር ጀነራል እከሌ ወይም ሚኒስትር እከሊት ብሎ ምድር በቀጠለላችሁ ስም አይጠራችሁ። ሌላው ቢቀር አቶና ወይዘሮ ብሎ የሚጠራው ሰው የለም። የምድር የእውቀት ጣሪያችሁን ተከትሎ የሚመጣው ስያሜያችሁ እዚሁ ምድር ላይ ይቀራል። እግዚአብሔር አባት ስለሆነ አንተ አንቺ ብሎ ነው የሚጠራችሁ። ስለዚህ የፈጠራችሁ አምላክ ዛሬ ይናገራችኋል። እኔም የመጣሁት የሱን አጀንዳ ይዤ ነው። በጌታ በኢየሱስም ካመናችሁ መልካም ነው። ካላመናችሁ ግን በእኔ ውስጥ ሆኖ የሚናገራችሁ እሱ ነው። በምድር ላይ በሺህ የሚቆጠሩ ሃይማኖቶች አሉ። ብዙ ሺህ የመዳን መንገዶች ግን የሉም። መዳን በኢየሱስ ክርስቶስ ብቻ ነው። በዮሐንስ 14:6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ያለው የናዝሬቱ ኢየሱስ ነው። ኤቪ በቃ ሴኩሪቲ ጠርተን አጠናግሮ ያስወጣልን። ምንድነው የምትለው? ለህዝብ ስለቆምን ዲሞክራሲያዊ የመናገር መብቷን እንጠብቅ። እስቲ ጨርሹ። ጌታ ይባርኮ። እናንተ ባላችሁበት መገኘት ባይገባኝም ግን የላከኝ እግዚአብሔር ስለሆነ የጥሪ ጉዳይ ሆኖብኝ ነው። ዛሬ የመገናኛ ብዙሃን ቢቢሲ፣ አልጀዚራ፣ ሲኤንኤን እና ሌሎቹ ቢከፈቱ ጮማ ወሬ ብለው የሚነግሩን ወንጀል ነክና ጦርነት እንዲሁም የተፈጥሮ አደጋ ነው። ዓለም ምንም የምስራች የላትም። አንድ የምስራች አለ ከተባለ እርሱም ኢየሱስ ይመጣል የሚል ነው። ግን እሱ ሲመጣ መጣብኝ ነው የምትሉት ወይስ መጣልኝ ነው የምትሉት? ከአቅሜ በላይ ነው። እባክህ እኔ አልቻልኩም። ኧረ ሴኩሪቲ የታለ? አስወጡልኝ እችን ልጅ። ምን ሆነሽ ነው? ይሄ እኮ በልጅነት ያነበብነው መጽሐፍ እኮ ነው እየነገረችን ያለው። ስለዚህ ስህተት አላየሁባትም። ሆዴ አንተ እኮ ባለስልጣን ነህ። ያለ ደረጃ አትውረድ። ስንት ሀገራዊ ኃላፊነትን ተሸክመ የዚችን ተራሴ ጩኸት መስማት አለብን? እውነት ነው። እናንተና እኔ የምድርና የሰማይ ባላደሮች ግጥምጥሞች ነን። እሺ 3 ደቂቃ አለሽ። ኤፊ ደግሞ 3 ደቂቃ ትላለህ እንዴ? ምን ማለት ነው? አመሰግናለሁ። 3 ደቂቃ ከበቂ በላይ ነው። ሐሳቤን ሳጠቃልል አሁን ብዙ ተባዙ የሚለውን ህግ እየተገባደደ ፀሐይና ጨረቃ ምድርም እንደ ትኩሳት ቀልጠው የሚያልፉበት የሰማይ መለከት መንፊያ ጊዜው ደርሷል። ንጉሱ ኢየሱስ በክብር በሚያስፈራ ግርማ ይመጣል። የሱ የሆኑትን በጎች ይወስዳቸዋል። መጽሐፍ እንደሚል ፍየሎቹ ዕጣ ፈንታቸው ወደ ዘላለም እሳት። አባብዬ ታዲያ ለራሷ ነው እንዴ የምታወራው? ፍየሎች ወደ እሳት የሚጠበሱ ከሆነ ራሷ ፍየል አይደለች እንዴ? እቺ ለፍላፊ ምን ትመስላለች? ደቂቃ ያልቋል። ስለሰማችሁኝ እጅግ አድርጌ አመሰግናችኋለሁ። ስልጣናችሁን ሹመታችሁን እግዚአብሔር ይባርክ። በማስተዋል እንድትመራ አሁንም ጥበብና ሞገስን ይስጥ። ይችን ጽሁፍ ደግሞ አንብቧት። በልጅነት ሰምቼ ነበር አላልክም? መጽሐፍ ቅዱስ ሪፈረንስ መጠቀም ትችላለህ ለመጽሐፍ ቅዱስ። ከመጽሐፍ ቅዱስ የተወጣጣች ሐሳብ ናት። ሙሉ የቤተ ክርስቲያን አድሬስ አለ፣ የኔም ስልክ ቁጥር አለ እና አንብባት። እሺ አመሰግናለሁ። እንዴ ኤፊ ምክር ቤት ገና የምታቀርበው ስንት ሪፖርት አለ። አርቅቃ አልጨረስክም። እንኳን የኛው ተጨምሮ ልታነበው ነው የተቀበልከት? ኧረ ይቀመጥ፣ የሆነ ቀን አነባዋለሁ። አይሆንም፣ አታነበው። እንዴ ደግሞ ስራ ማጣት እንዴ ሆዴ ምን አባቶ መልእክቴን እንዳስተላለፍ ስለሰጠኝ እድል ልባቸውን አሳልፈ ስለተሰጠኝ አመሰግናለሁ። ይሄው አይመስልም ጫምላቃ ደግሞ ይሄንን ላንብብ እንዴ? አያነባትም እሱ ሜት ወደ እሳት ውስጥ መግባት አልፈልግም። እባካችሁ ተውኝ፣ እባካችሁ ተው፣ ዘር መግባት አልፈልግም። የዛችን ልጅ ድምፅ መስማት እችላለሁ።
ውረደው በል። ጌታ ኢየሱስ ሆይ አንድ ያልገባኝ ነገር አለ፣ ትመልስልኛለህ? ይቺ ሴት ለእነዚህ ቤተሰቦች ወንጌል ሰብካ ነበር። ከሚስቱ ይልቅ ልጅቷ በደንብ የሰማት እሱ ነው። እሷ እንደውም ተቃውመው ነበር። ታዲያ እንዴት የቦታ መቀየር ሊሆን ቻለ? እሷ እንዴት በመንግሥተ ሰማያት ተገኘች? እሱ እንዴት ገሃነመ እሳት ተገኘ? ይህ መለዋወጥ እንዴት ሊከሰት ቻለ? መልስልኛ ጌታ ኢየሱስ። ሀገራት የኃይል ሚዛኑ አነስተኛ የሆነ ሀገርን መደገፍ ይቅርና መወዳጀትም አይከጅሉም። ምን አለው የትኛው ሽንቁሬንስ ይደፍንልኛል የሚል ስሌት ቀምረው ነው ትርፍና ኪሳራቸውን አስቀድመው የሚያሰሉት። ከነሱ የሚፈልግ ሆኖ ከተገኘማ እኔን ለቀቅ ስራ ያውጣ የሚል ስንኝ መዘው ይቀኛሉ። የእግዚአብሔር የሰው ልጆችን መውደድ ግን ከመስጠት ይጀምራል። ለዚያውም ክቡር የሆነውን ደም አፍስሶልንዋ። የሰው ልጅ ሆይ የምድር ሹመኞች ስልጣን እያላቸው አንድ ተራ ምስኪን ሰው ሲያጠፋ በሚያባብል ቃል እየለመኑ ወዳጅ ለማድረግ የሚያባክኑት ጊዜ የላቸውም። ይብሱኑ ከፊታቸው ለማስወገድ ኃይላቸውን ይጠቀማሉ። ስለ ሰው ልጆች የሞተው የናዝሬቱ ኢየሱስ ግን የምድርና የሰማይ ገዢ ሆኖ እያለ አንድ ምናምንቴ ጎስቋላን ሳይጠየፍ ቀርቦት በፍቅር ልብ ና ወደኔ ይላል። ማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ይላል። አቤት ልዩነት! የሰው ልጅ አለቅነት ቢሰጠው ያችኑ ከከፍታው እንዳይወርድ ባለጋራ የመሰለውን ኃይሉን አሟጦ ተፋልሞ ደረጃውን ያስጠብቃል። ኢየሱስ ግን ስም የሌለውን ከንጉሥ ዘር እንዲወለድና ከመለኮት ተካፋይ አድርጎ ባስጨነቀው ላይ ስልጣንን ደርቦለት ኃይል የሚያስታጥቅ አምላክ ነው። የዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸውና ይላል። በምድር ላይ የሰለጠኑ ስመጥር ነገስታት፣ የጦር አበጋዞች፣ የፖለቲካ የሳይንስ ጠቢባን በየዘመናቱ ተነስተዋል። አብዛኛዎቹ አፈር ከብዶባቸው ስጋቸው ከምድር እምብርት ስር ተወጥፏል። አሁንም ያሉት ተራቸው ሲደርስ ወደዚያው ይከማቻሉ። ከሞቱ በኋላ ግን ፍርድ አለ። ጥያቄውም በክርስቶስ ኢየሱስ አምነህ ድነሃል ወይ ነው የሚለው። ስሙ አዲስ የሆነበት ተጠያቂ እድል ፈንታው ወደ ዘላለም ኩነኔ ነው። በቀራንዮ ተሰቅሎ ሞቶ የተነሳው ኢየሱስን የሕይወቱ ጌታ አድርጎ የተቀበለ ሰው ግን ወደ ዘላለም ዕረፍት ይገባል። ያኔ የተደገፍናቸው ባለስልጣናትና ሹማምንት ብርና ወርቅን ጨምሮ ዋስትና አይሆኑም። መዳን በኢየሱስ ክርስቶስ ብቻ ነው። ሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላልና። ሆዴ ትላንትና ስለመጣችው ልጅ ምን ታስባለህ? እኔ በጣም እያሰብኩኝ በጣም እየተሰማኝ ነው ያደርኩት። እንዴ ምን ሆነሻል? ሲጀመር ፕሮቶኮል የሚባል ነገር ስላለ ነው እንጂ አንስቼ ቢፈጠፍጣት ደስ ባለኝ። ቆይ የተናገረችው ነገር እውነት አይደለም ማለት ነው? ማንንም ላመነበት ነገር እውነት ነው ብሎ ነው የሚጓዘው። እሺ ስለ ኢየሱስ ያለ ሐሳብ ምንድነው? ያልተማሩ ምሁር ለመሆን ሲጥሩ፣ ድሆች ደግሞ ቱጃርን ለመገዳደል ሲፈልጉ አቅም የሚጨምርላቸው ይመስል አሁን የጠራሽው ስም ያነሱና እኛ በሰማይ ቤት አለን ይላሉ። አንተ አትፈልገው? እንኳን እኔ ላምንበት ለሆኑትም አዝናለሁ። እና ምን ይጎዳና?
ዲስግሬስፉል እንሆናለን። ቆይሽ እኔ በሆንስ? ምን ባምንስ አታደርገው? ማሰብም አልፈልግም። የትላንቱን አቋምሽን ግን በመቶ እጥፍ እንድታጠናክሪ እፈልጋለሁ። ሚስቴ የተረተረትን መጽሐፍ ስታነብ ማየው ሞቼ ነው ቆሜ። ቆይ መንግስተ ሰማያትና ገሃነመ እሳት የሉም ማለት ነው? ይሄ ቅሎች የሚስሏት የዲዝኒ አሻንጉሊት ከተማ ናት። ግን እኮ እሷ ስትናገር ታበረታታት ነበር። እኛ ፖለቲሽያኖች ከመጋረጃ ጀርባና ከመጋረጃው ፊት ወይም ካሜራ ጀርባና ከካሜራ ፊት የሚባል ነገር አለ። ይኸውልሽ እንዳያማ ጥራው እንዳይበላ ደግሞ ግፋው። ሁለት ገጽታዎች አሉ። በይነኒድ አንቺንሽ እንደቀጠርሽኝ ምን አጠፋው? እኔ ስለ ኢየሱስ ክርስቶስ ማዳን እኮ ነው ያወራሁት። እዚህ ድረስ ተከትለሽኝ ምን አጠፋው? ጥፋት ሳይሆን አልምተሻል። ታዲያ ምን ነው አንቺን የመሰለ ሰው ተሸፋፈንሽ? ያው ባለቤቴ ባለስልጣን ስለሆነ ለፕሮቶኮላችን አይመጥንም። ያው ባጃቢ ስለምንቀሳቀስ ለዛ ብዬ ነው። ስለዚህ ተደብቄ ነው የመጣሁት። ግን በጣም ተጨንቄያለሁ። ምን አስጨነቀሽ? የዛን ጊዜ ንግግርሽ በጣም ረፍት ነስቶኛል። የሰጠሽኝን ጽሑፍ ሳነብ የበለጠ ማብራሪያ እንድትሰጥኝ ነው የደወልኩልሽ። አየሽ፣ የምድር ስልጣን ገደብ አለው። የዓለም ነገስታት ስልጣናቸው አንድ ቀን ይሻራል። የምልሽ ኢየሱስ ግን እሱ ለዘላለም ነግሶ ይኖራል። ይህም ጌታ በቅርቡ ይመጣል። ግን አንድ ነገር ካንቺ ይፈልጋል። በእርሱ ስታምኚ የዘላለምን ህይወት ዋስትና አገኘሽ ማለት ነው። ግን እኮ ባለቤቴ ፈቃደኛ አይደለም። ኧረ ያኔ በቅን ልብ ነው ያዳመጠኝ። አው የባለቤቴን የፊት ገጽታ ማንም አያውቀውም። እንግዲያውስ ወንጌል ለብዙዎች ለዓለም ሊሰበክ ይችላል። የሚድነው ግን ጥቂት ሰው ነው። ምንም ባልሽ ቢሆንም በእርሱ ነፍስ አንቺ አትጠየቂም፣ ባንቺ ነፍስም እሱ አይጠየቅም። መጽሐፍ እንደሚል እያንዳንዳችን በክርስቶስ ወንበር ፊት ለፍርድ እንቀርባለን ነው የሚለው። ሰው ሲሞት እንኳን እኮ የሚወደውን ሚስት ጥሎ ነው የሚሞተው። የምትወደው ልጇን ጥላ ነው የምትሞተው። አብረን እንደማንሞተው ሁሉ በስላሴ ችሎት ፊት እያንዳንዳችን ነው የምንቀርበው። ነገር ግን በጣም የገረመኝ ነገር እውነትም ሰው ፊትን ያያል፣ እግዚአብሔር ልብን ያያል። በጣም እኮ በቅን ልብ እኮ ነው ያዳመጠኝ። እባክሽን ከጥቂቶቹ አንዷን መሆን እፈልጋለሁ። ፍጠኝ፣ ቶሎ መመለስ አለብኝ። በደስታ በፍቅር ወደሱ የሚመጡትን እጆቹን ዘርግቶ የሚጠብቅ ኢየሱስ ደስ እያለው ይቀበልሻል። ፍጠኝ፣ የመዳን ቀን አሁን ነው። ወስኚ፣ ንስሐ ላስገባሽ። ጌታን ትቀበያለሽ። አንድ ቀን ደግሞ የሱን ልብ ነክቶ ወደ ጌታ ይመጣልሻል። ዌልካም። አሁን እኔ የምልሽን ተከትለሽ እንትያለሽ። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ፣ በፍቅር በምህረት ስለጠራኸኝ አመሰግንሃለሁ። በፍቅርህም በምህረትም ስለጠራኸኝ አመሰግንሃለሁ። ከልጅነት ጀምሮ የሰራሁትን በደል ሁሉ በደምህ እጠብልኝ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። አሃ የሰው ወንጌል ሰማ እንጂ ልቡ ለወንጌል የተዘጋ ነበር። ክብር ለታረደው በግ ለይሁዳ አንበሳ። ሴት መስለንሽ ነው እንዴ? አንቺ ማይገባሽ አይኛ ጋር አለሽ። አነገልገልሽ ይሄ የምትጠሪውን ሰውዬ ካቆምሽ የምናቀርብልሽ ብዙ ፕሪቪሌጅ አለሽ። ልጆችሽን ኢንተርናሽናል ስኩል እናስተምራለን። አንቺ የምትፈልጊውን ቪዛ እንሰጥሻለን። ይሄ this is a big opportunity for you. ኦኬ? አሉ የተባሉ አውሮፓ አገር ውስጥ ያሉ መዝናኛ ቦታዎችን
እንድትሄጂ እናመቻችልሻለን። ፓስፖርት ይዘጋጅልሻል። በአመት 3 ጊዜ የሉፍታንዛ ትኬቶች ይቆረጡልሻል። ቪአይፒ ክላስ ውስጥ እናስቀምጥሻለን። እነዚህ እድሎች ላንቺ ትልቅ አጋጣሚ ናቸው። ግን ይሄ የምትጠሪውን ሰውዬ ካቆምሽ ነው። በመጨረሻም ግልጽ ማድረግልሽ ነገር ይሄ በየመንገዱ የምትናገሪው ነገር ታቆሚያለሽ። ከኛ ጋር አይሄድ። ሌላው በካሪቢያን ደሴት ላይ ትብለሸለሻለሽ። እነዚህ አሁን የዘረዘራችሁልኝ ጥቅሞች በሙሉ ኢየሱሴን አይተኩልኝም። እጠራዋለሁ፣ አመልከዋለሁ። እናንተ ካቀረባችሁልኝ ስጦታ ይልቅ ነፍሱን በመስቀል አኑሮልኛል። በሞቴ ደግሞ ሞቱን መስለው ዘንድ ይገባኛል። ሰውየው አልከው ኢየሱሴን አምላክን ስጋ ለብሶ ወደ ምድር ዝቅ ብሎ የባሪያን መልክ መስሎ የመጣ አምላኬን ኢየሱሴን በአንተ አፍ እንዲህ ተብሎ አይጠራም። እንግዲያውስ ይሄ የሰጠንሽን ፕሪቪሌጅ የማትጠቀሚ ከሆነ እኛም ደግሞ ግዳጃችንን ልንወጣ ግድ ነው። ከባህር ማዶ ታየ ነጎድጓድ በሚበልጥ ኃይል ኢየሱስ የእግዚአብሔር ልጅ ወልድ አጥበኸኝ እኔ ድኛለሁ ጌታ ለአክሊሌ አብቃኝ ኢየሱስ እንዳልረታ። ዛሬ አለቃችን ጥሩ ነገር የሚያሳየን አይመስልሽም? በጣም እንደደስታ አይመስልሽም? አለቃችን ያቺ ያስለመድከን ነገር እንዳስለመድከን። እንግዲያውስ የመጨረሻ ውሳኔሽ ከሆነ አያቴን ሰላም በይልኝ። አያቴ የት ነው ያሉት? አያቴ ያሉበት ቦታ ስትሄጂ ታገኛቸዋለሽ። ስጋን የሚገሉትን አትፍሩ፣ ነገር ግን ነፍስን ገሎ ወደ ሲኦል ሊያስገባ የሚችለውን እሱን ፍሩ ተብሎ ተጽፏል። እኔ አልፈራችሁም። እንኳን እኔ ሞት የማይገባው ኢየሱስ በመስቀል ሞቷል። ቀጥሉ፣ ያሰባችሁትን አድርጉ። እኔ ብሄድ ወደ ዘላለም እረፍትን ወደ አባቴ ነው። እንግዲያውስ ይህ የመጨረሻ ድልሽ ነው። ስልክ የምትደውይበት ቦታ ካለ፣ የምትሰናበቻቸው ሰዎች ካሉ እድሉን እንሰጥሻለን። የምትደውይበት ስልክ ካለ ነው ያልከኝ? አዎ፣ ሁል ጊዜ የምደውልበት ስልክ አለኝ። ያቺ ምናፍቃት ቀን ፊቱንም ለማየት እምጸልይበት ያንን ጸሎቴን እቀጥላለሁ። ጌታ ኢየሱስ ነፍሴን ተቀበል፣ የሚያደርጉትም አያውቁምና ይቅር በላቸው ብለህ በመስቀል እየገደሉ እየገረፉ እንደጸለይክ እነዚህ ወገኖቼን ይቅር በላቸው። ስራችሁን ቀጥሉ። ስጋን የሚገሉትን አትፍሩ፣ ነፍስን ግን ገሎ ወደ ገሃነም የሚያስገባው እግዚአብሔርን ፍሩ ተብሎ ተጽፏል። የእናንተንም አለቃ የፈጠረ የኔ አባት ነው። እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል እሰጥሃለሁ ብሎ ነው የጠራኝ። ሞት እንዳለ መጽሐፍ ነግሮኛል። ፍጠኑ፣ አባቴን ላይ ናፍቃለሁ። ኢየሱስ ጌታ ኢየሱስ አመሰግንሃለሁ። ቃልህ እንደሚናገር ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ፣ ሐዘን የለም ለቅሶ የለም ተብሎ እንደተጻፈ በዓይኔ ያልታየ በጆሮ ያልተሰማ ድንቅ መንግስት ስላሳየኸኝ አመሰግንሃለሁ። በጣም ያስደስታል። ጌታ
ጌታ ኢየሱስ እኔ ሲመጣው ሃሌሉያ ክብር ለታረደው በግ። ጌታ ኢየሱስ አንድ ጥያቄ ልጠይቅ ትመልስልኛለህ? ይህ ሰው የብዙ ቅዱሳኖችን ነፍስ ያጠፋ ሰው ነው። አጠገባችን ያለችውን ሴት ያሰየፋት እሱ ነው። መንግሥተ ሰማያት ደግሞ የጻድቃኖች መሰብሰቢያ አይደል? ታዲያ ይህ ስፍራ ለዚህ ሰው ይገባዋልን? እንኳን ደህና መጣህ። ምናልባት እዚህ ቦታ ላይ ጥሩ ጊዜ ካለን ሰማይና እድለኛ ከሆንክ ደግሞ የሚበሩ አዕዋፎችን እናያለን። ነገር ግን በተቻለህ መጠን ጊዜህን ተጠቀምበት። ስማ፣ ማን አንተ? ላጠፋ ስለምፈልግ ደም ካላየው የነርቭ ስርዓት ይታወቃል። እኔ ሰው ቡና አሽትቶ ጠጥቶ ደስ እንደሚለው እኔም ደም ሳሸት ነው ደስ የሚለው። ችግር የለም፣ ሙሉ የደም ስር ያለበትን ቦታ አሳያለሁ። ግን አንድ ነገር ልንገርህ ወንድሜ፣ ባለ 7 ኮከብ እስር ቤት ነው የመጣኸው። ስለዚህ ቦታ ብዙ ማታውቃቸው ነገሮች አሉ። ይኸውልህ፣ ይሄ ወህኒ ቤት፣ ይሄ ዘብጥያ በ3 ዙር የኤሌክትሪክ ገመድ አለ። አንድ ግንብ ስታልፍ እዛ ሌላ ግንብ አለ። ወዲያ ስታልፍ ደግሞ በውሾች ይጠበቃል። ከዚያ ስታልፍ ደግሞ ከባድ መሳሪያ ይዘው ተራራ ላይ የሚያነጣጥሩ ስናይፐሮች አሉ። ምክንያቱም ከዚህ በኋላ አንተን ገሎ ለምን ገደልክ የሚባል ምክንያት የለም። አሁን አንተ እስረኛ ነህ። ብትገኝ ልትታሰር፣ ልታመልጥ ብትሞክር ደግሞ ነፍስህን እስከ ወዲያኛው ሊሸኟት በዝግጅት ላይ ናቸው። ይሄ እስር ቤት ይጠበኛል። ሄይ ዞር በልልኝ። ምንም ተስፋ የለህም። ሁሉ ነገር የተዘጋ ነው። አሁን በዚህ ሰዓት ላይ ራስህን አረጋጋ። እኔ ደግሞ እንደ ማንኛውም ሰው እስረኛ መስዬህ ከሆነ ተሳስተሃል። እኔ እስረኛ አይደለሁም። ልክ በአንተ አፍላ በአንተ ዕድሜ ጊዜ ላይ ያለሁኝ የሰው ነፍስ አጥፍቼ ገባሁ። እባክህ የደም ስር የቱ ጋር እንዳለ በማሳየት የመከራ ሰዓትን አሳጥር። ለኔም ተባበረኝ። ላትመለስ ከግዞት ጋር ተፈራርመህ ነው ወደዚህ የመጣኸው። አንድ ነገር ልንገርህ፣ የሰራኸው ወንጀል ወደ መቃብር ሊያድርስህ በደጅ ነው። ምናልባት ቀሪ ወረቀት ሥራዎች ካላለቁ በስተቀር ወደ ሞት ከነዳቸው ሰዎች ጋር ልትቀላቀል ሰዓቲቱ ቀርባለች። ውይ ከገደልካቸው ሰዎች ጋር አልኩ። ለካ አንተ ስፍራ ወደ ዘላለም ኩነኔ ነው። ምን አብጠህ ታየኛለህ? የሰው ነፍስ ያጠፋ ሰው መዳረሻው እዚያ ነው እንጂ የማልዴቭ ደሴት ላይ ያሉ ላግዠሪ ሆቴሎች ውስጥ ቡክ አይደረግልህ። ይልቅ አንድ ነገር ልንገርህ፣ ወደዚህ እስር ቤት ስገባ የአንድ ጎረምሳ ዕድሜ ላይ ነበርኩ። መጀመሪያ ሞት፣ ቀጥሎ ዕድሜ ይፍታህ፣ በጊዜ ሂደት ደግሞ 25 ዓመት ታስሬ ተፈታሁ። ወደ ውጭ ስወጣ በእኔ ዕድሜ ያሉ ሰዎች በሕይወት አልነበሩም። ተሯሩጬ እንዳልሠራ የጉብዝና ጉልበቴ በወህኒ ቤት ተፈቷል። የሚረዳኝ ዘመድ ማጣትና እርጅና ሲረውብኝ መሄጃ ሳጣ ያኔ ለመፈታት የጓጓሁለት ወህኒ ቤት መጥቼ ማደር እንድችል አቤቱታ አቀረብኩ። ይኸው የተፈታ እስረኛ ሆኜ ኑሮዬን እየገፋው ሳለ አንድ በቅርቡ የሞተ ታራሚ የሕይወት ጌታ ኢየሱስን ሰበከኝ። በጌታ ዳግም ተወልጄ ወደ ጌታ የምሰበሰብበትን ቀን እየናፈኩ ነው። የዚህ ምድር ነገርንማ ጨርሻለሁ። ላንተም አንድ ዕድል ቀርታለች። አየህ፣ ይሄ ነፍስ ጌታ ኢየሱስ ክርስቶስን ብታውቅ ኖሮ የሠራሃቸውን በደልና ኃጢአት ስለማትፈጽም አንድ የንስሐ የማስታጠቢያ የክርስቶስ የኢየሱስ ደም በፊትህ ቀርቦልሃል። አንደኛ ጢሞቴዎስ ምዕራፍ 1:13 ላይ አስቀድሞ ተሳዳቢና አሳዳጅ አንገላች ምንም እንኳ ብሆን ይህን አደረገልኝ፣ ነገር ግን ባለማወቅ ስላደረግኩት ነገር ምሕረትን አገኘሁ ነው ያለው። ባለማወቅ ስለኖርከው ኑሮ ከተጠቀምክበት
ለስጋ ሳይሆን ለነፍስህ አርነት የምትሰጥበት ወርቃማ ጊዜ ከፊትህ አለ። ሁለቴ የማታስበው ተስፋ በክርስቶስ ኢየሱስ አምኖ መዳን ብቻ ነው። ሌላውን እርሳው። እንደኔ አቅም ሳይበላ ጉልበት ሳይርድ ይሄ ኢየሱስን ለማግኘት ከዚህ የበለጠ ዕድል የለም። ኢየሱስ የሕይወት ጌታ ነው። እኔ እንደምጸድቅ ላንተ ማን ነገረ? እግዚአብሔር በቅዱስ ቃሉ ላይ መተማመኛ ሰጥቷል። ተንበርከክ። እግዚአብሔር ሆይ ስለዚህ ሰው አመሰግንሃለሁ። አንድ ነፍስ ሲጨመር በሰማይ ታላቅ ደስታ ይሆናል እንደተባለ የሰራዊት ጌታ እግዚአብሔር ለእኔም እንደደረስክ ደግሞም በዚህ ቤት ጥሩ ዩኒቨርሲቲ ሆኖን እግዚአብሔር ሆይ ወደ አንተ ወደ መንግሥተ ሰማያት የምናድግበት ስፍራ ስለሆነልን እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ ጸጋ ይብዛለት፣ ሰላሙ ይጠበቅ። እግዚአብሔር ፍጻሜውን ስላሳመርክ አመሰግንሃለሁ። ይገርማል። አሁን ገና ገባኝ። ለካ በአንድ ቀላል ውሳኔ የመንግሥተ ሰማያት ወራሽ መሆን ይቻል ነበር። ክብር ለኢየሱስ ይሁን። እናንተ ብርቶች፣ እናንተ ደካሞች፣ እናንተ የተማራችሁ፣ እናንተ የቀለም ዘር ያላያችሁ ሁላችሁንም ጌታ ኢየሱስ ክርስቶስ ይወዳችኋል። ኑ፣ ዘመኑ እያለቀ ነው። ኢየሱስ ክርስቶስ ያድናል።